ይሄን እጅ ግዙ ዶክተር ጨክሩና ግዙ እስቲ ጨረታ ናውጣ እሺ ይገዛ በስቲ ዶክተር መንቀሳቀስ አልነበረባችሁ መንቀሳቀስ ታውሽ ሄደህ እነሱን ታስገባልኛለህ ሰር ይገባል አንተ ደግሞ ወደዚህ ግቢ እንዳትመለስ እግዚአብሔር ያክብልኝ ዶክተር እንዳት መጣ ወደዚህ ግቢ እንዳትመጣ ነሽ ዶክተር እንዳትሸጥ ወደዚህ ግቢ እንዳትመጣ ነው ያልሽው ህግ እኮ አለ የማይተኛ የማይንቀላፍ የደሃውን ኬሳ ደግሞ ሰውት አንድ እንደሃ ዝም ብሎ ማባረርኳት ይሉ በእንግሊዝ ፕሪሚየር ሊግ ጦስ አንድ ደሃ ስራውን ማጣት አለበት ዶክተር የእናንተ የተማራችሁ ሰዎች ላይ የማየው በጣም ትልቅ ችግር አለ ምንድነው እሱ ዳምጣላችሁ ከኔ ምን ይገኛል ክፉ ለማናገር ካልሆነ በስተቀር ዶክተር አልስቅም መቼ ነው ምስኪ እንዳትመጣ ነው ያልሽው እንዳትመጣ ኤፍሬም ማረን ካላላችሁ ምን አልተኛል ኤፍሬም እኔ ለኤፍሬም እያለ ኤፍሬም ሲቀርስ እንደሚቀር ነገር አለ ኤፍሬም እያለ የኤፍሬም ጉዳት ይጠብቃል ኤፍሬም ማረን ካላላችሁ ኤፍሬም ስን እጁን ስሞ የሚቀጥረው ሰው አያጣም ኤፍሬም ባይ እንዳትመጣ ባይ ማጆናታ ስሚያት ወንድሜ ምን ነው ስማ ይኸውልህ ገበያ ልወጣ ብዬ ይኸውልህ ገንዘብ አጣሁ እኔ ያንተ የዱቤ ደብተር ይዤ ልሂድ ያንተ የዱቤ ደብተር ኤቲኤም ነው ተው እንጂ ኤፍሬም ምን ገንዘቡ ሳከፍለን እኮ አሁን የኤሌክትሪክ ባቡር ገባ እሺ ምን እስኪገባ ነው የምጠብቀው አንደርስታንድ አድርግ እንጂ ኤፍሬም ይኸውልህ መንግስት እኮ ከኛ ፕሮፊት ታክስ ይፈልጋል ድንቡሎ ሳንቲም የለብኝም እና መንግስት እንኳን ሰርቼ ከፍላለሁ በሚልበት ሰዓት ገንዘቤን አሰጠኝም ወይ መስሪያ ቤቴ ድረስ አትምጣ ሲሉ ሰምተሃል ቆይ አንተ እኔ ስከፍል አትሰርዝም እንዴ ኤፍሬም የዱቤ በእጁ የወሰደ አይደል አንደኛ ኒያላ ሾላ ኒያላ ሾላ ኒያላ ሾላ ኒያላ ይቀጥላል እርጎ በዚህ ዘመን እርጎ መጠጣ ሰው እሺ እንደገና እዚህ ላይ ተዘለለ ቋሚ ዕቃ አንድ ሰንደል ሁለት ምክር ለ5 ደቂቃ አንተ መከርከኝ እና እዳ ሆኖ ተጻፈ እዚህ ቢዝነስ አምናለሁ ሌላ ደግሞ እዚህ ጋር አላስፈላጊ ዕቃ የሞባይል ካርድ ባለ 5 ባለ 10 ባለ 5 አዝናለሁ ኤፍሬም ባለ 100 አይደል ባለ 100 ብር የሞባይል ካርድ እኔ ወሰድኩ ጠየካ እኔ ወሰድኩ ጠየካ እኔ ክንዴን ሳልንተራስ እኔ በህይወት ቆሜ አልወሰድኩም በቃ እሻው ስንት አለብኝ አው የሌለብህ ኤፍሬም አሁን እኔ እናንተ የተነጋገርነው ብቻ ነው ሌላው እንዳለ እዳው እንዳለ ይሄን እከፍላለሁ እሺ አሁን እዚህ ጋር ዋናውን ወስጃለሁ ብለህ ትፈርማለህ ከመቼ ጀምሮ አካሄዱ ፕሮሲጀሩ ስለሆነ ነው ይኸው ጓደኝነት ሌላ የንግድ ስራ ሌላ እዚህ ጋር ዋናውን ወስጃለሁ ከፍል በረኪና ሲሸጥ ለምንድን ነው ብለህ ጠይቅ ለምን አትቀልድ ማለት ነው ሰው እየጠጣ ነው እኮ ኧረ እባክህ ታዲያ ስማ እኔ አሁን ዛሬ በረኪና እንደሸጥኩ በማግስቱ እኮ ጥሩምባ ነበር ስንሰማኝ ነበር በቃ ለመጠጣት ነው የሚገዙት አስከፊ ሆኗል ማለት እኮ ነው በረኪና ታዲያ አስከፊ በሽታ ጠይቅ አቤት ነገሩ እዚህ ሰፈር ማን ይጠጣል ቢጠጣስ ማን ይሞታል ደግሞ ቀስ ብዬ ከፍል ኤፍሬም ክፈልብኝ አመንኩልህ አይደለም እንዴ እኔ ከቤት ማቹ በሬን ሰብረው ብቸኛ ነው ወደ ከናልጋ ሲገድ ሊሸብሩኝ ሲሉ ሰው ደርሶ ተብሏል ለምዲማን ብቸኛ የአባይ ልጅ ዋጠመው አይደል አንድ ስልክ ለኔ ኤፍሬም አንድ ጊዜ ሄዱ አትለኝም ፋታ ሰጡ እንዲሁ ስሮጥ ቀን ሙሉ ስሮጥ አይደል ብቻው ነው ፊታቸውን አይታችኋል አይታችኋል ምን ማለት ነው በላ የሻንቺ ማማ ኢትዮጵያ አየሻንቺ እናት ዓለም ቃል እምነት ዳንጂ አባቴ እናት እኮ አይደለም ኤፍሬም አይዞህ ማን ነበር ስሙ ስም አይለው ብለሽም እሺ ምንድን ነው የሚሰራው ማ ኤፍሬም ነው ስሙ ኤፍሬም ወይ ኤፍሬም እንጂ
ያልጋ ጓደኛዬ ያልጋ ትራንስፖርቱን ወደድሽው አይደል? ብዙ ሰው ነው እየደወለ ብዙ ሰው ኮንትራት ለመያዝ እየተሞከረ ያልጋ ትራንስፖርቱን ወደነዋል። ግን ትንሽ ኮምፕሌን አለች። ምንድን ነው ያቺ ኮምፕሌን? የሻወር አገልግሎት ቢኖረው ነው ካልጋ ሰው ተነስቶ ለምን ይሄዳል የሚል ኮምፕሌን አለ። ሻወር ይገጠማል ተብሏል። ሻወር እዚህ ሰፈር ነች። የኳስ የሚታይበት እናንተ ያላችሁ ወጣቱ ኳስ ላይ ሲያበጥስ አረ ይሄ ትውልድ ወዴት እየሄደ ነው? ኤፍሬም ዩኒቨርሲቲ ተማሪ ነኝ። ዩኒቨርሲቲ ማን መማር እንዳለበትና ማን መማር እንደሌለበት የማይታወቅበት አገር ሆኖ አረፈው። እኔ እነ ከሌ ይማሩ ብዬ አሳልፌ ሰጥቼ ነበር አይደለም እንዴ? እና ሰው ተጫረሰ ነው የምትል። የት ዩኒቨርሲቲ ነው? ሬሳችሁን አንሱ ነው የምትል። ስሙን አልነገርም። የትስ ቢሆን የኔ ቢጥ አይደለም እንደሚፋጀው። እንደዛ እኮ አይደለም። ትውልድ ቀጥሏል በእኛ እና ትምህርትሽን ጨርሰሽ ነው የምታውደለድዩ ወይንስ ያለመጨረስ ባንቺ አልተጀመረም? ሁላችንም ማን ነው እኔን ጨምሮ ማን ነው? አረ ወደ ቀልዱ ማን ነው? ወደ ቁም ነገሩ ምን እንታዘዝ? ካሁን ባለደ ዩኒቨርሲቲ ያለ አሁን እዚህ ውስጥ ፍቅርን ምን አመጣው? እቺ ደሃ ሀገር አታሳዝናችሁ? የእግረኛ መንገዱን እንኳን ሰርታችሁ እፎይ ብታስብሉን ምን አለበት? ፍቅር አይደለም እኮ። እሺ ጸብ ይሻላል። በእናትህ እኮ ጸብም ያምራል። ስንት ሰው ሞተ? እቺን ብቻ ንገር። ሌላ ነው ዶርም ውስጥ ከጓደኛዬ ጋር እንደቀልድ እርቃናችን ምናችንን እርቃናችን እርንማ ስምቻለሁ። ቃንን ነው ማመን ያቃተኝ። ከሴት ከወንድ ጓደኛሽ ጋር ዶርሙን ቤርጎ አርጋችሁታላ። ዶርሙን ቤርጎ አርጋችሁታላ። ቆይ ቦታ ጠፍቶ ነው። ዞር ብትሉ ያልጋ ቢጠፋ ሐምሌ 19 መናፈሻ አለ፣ ፒኮክ መናፈሻ አለ፣ እዚህ አምቦ ደግሞ አለ፣ ቡራዩ አለ። እንደገና ከኩ ቀጥ የተለወጠ ነገር ካለ ነገር ከሴት ጓደኛዬ ጋር እስቲ ልትፋበት እኔ ተፍቼ ብቻማ አይበቃም። አሁን እሱ መጥፋት አለበት። እሱ ይጠባችሁ። አሁን መዝነብ አለበት። እኔ ተፍቼማ የእናንተ ኃጢአት አይጠፋም። እሱ ይጥፋባችሁ። እመቤቴን ለፈን ነው። ይሄው የእሷ ኢትዮጵያ ባላደራ አስተላልፍልሽ። ከዛ ጓደኛችሁ ፎቶ አነሳችሁ እና ዲቪ እሱ ይፈጥራል ተባለ። እሱ አይደለም ዋናው ቁም ነገር። እኔ እኮ ዋናው ይሄ ካልሆነ አረ እዚች ሀገር ላይ ዋና ጠፋ። ይሄ እርቃን ዋና ካልሆነ ምንድነው ዋና ነገር? ምንድነው ዋና ነገር? እሺ እንደመሳሳም ብለን ነበር ግን ለቀልድ ነው። እኛ እምቢ አልን ወይ? ባህል ይዛችኋል ብለን በየፌርማታው በየጥቃጥቁ ደንቀፍ ሲያደርጋችሁ እኔ ድፍት ምንድነው? እኛ አሁን በእኛና በእናንተ ይሄ መፈጠር አግባብ ነው? የውስጥ አርበኛ ትሆናላችሁ እንዴ? የውስጥ አርበኛ ትሆናላችሁ። እና ስልኬ ጠፋ። የምትፈልገው የሽማግሌው አንድ ፎቶ አለ። ስልኩ ጠፋ። እንዴት ጠፋ ትላለህ? ስንት ነገር አለበት እኮ የባለስልጣን ፎቶ አለበት። ስንት ሺህ ብር አስበን እዛ የነበርን በሽሻ ቤት ደንቦች መጡና ረበሹን። ከዚያ ስንዋከብ የት እንደጣልኩት። ይሄ እንዝላልነት ነው እባክህ። እንዴት ትጥላለህ? ይሄንን ለቄስ ነው መናገር ያለባችሁ። ቄሶች ጾም ያዙላችኋል። እኛ እንደ ድርጅት እንጾምላችኋል። አዎ ጾም ጀምረናል በአዲስ መልክ። ለምን? ለከፈለ ሰው እንጾማለን። ምን አይነት ነነዌ፣ ጽጌ፣ ዓርብ፣ ሮብ፣ ሁዳዴ፣ ረመዳን ይሄ ሁሉ የመንግስት መስሪያ ቤት ሰራተኞች ይሄ ሁሉ የመንግስት መስሪያ ቤት በማን ጾም ነው ያለው? እኛ እኮ ነን ቀጥ አድርገን ያዝነው። ከፍለው የሚያጾማሉ። ከፍለው የሚያጾማሉ። ይሄ ሁሉ ድሃና ሀብታም በማን ጾም ነው ያለው? ባለፈው ነው የዳንጎቴን ጾም ያስረከብነው። ስግደት ይቀረናል። እናንተ ግን መጾማችሁ እንዴት ሊያውቁ ይችላሉ? በመንግስት ነው። መንግስት ማን በልቶና ማን ጦሙን እንደሚያድር የሚያውቀው መንግስት ነው። አሁን ወደ እናንተ ጉዳይ ስንገባ እናንተም እኮ ወደዛው ናችሁ እኮ። ከእንግዲህ እንቅልፍ የድሃ እንቅልፍ ጋር ይቅርብሻ አትችሉትም። ህልማችን ብዙ ነው። አሁን ፌስቡክ ላይ ተለቀቀ። ለቀውት ተገላግለን ተዋርደን እርፍ። እናንተም ተዋርዳችሁ እርፍ። በሰው እኮ የፈራ ነው ሰተት ብሎ አገራችን የገባው ሰተት ብሎ ማለት ነው። በእናትህ እሱን በሉት በእናትህ እሱን ይሄንን ሁላ ስቀባጠር የሰማው ምንም ላፈይድልኝ ነው። ይሄ ፎቶ አንድ ቦታ ቢለቀቅ ካንተ ራስ አልወድም። የማን ልጅ እንደሆነ እንኳን ታቅምሽ ቀባጣሪ ወሬኛ። እናት የለም እህት የለም አጥፍተናል እያልኩ እኮ ነው። ለአንድ መንገደኛ ጉድሽን ዝርግፍ አድርገሽ የምትናገሪ ወሬኛ ቀባጣሪ አንቺ የማን ልጅ እንደሆንኩ አታውቅም። ማን የማን ልጅ ነው? የማን ልጅ ነው? አዳም የማን ልጅ እንደሆነ አላስተማሯችሁም? አዳም የእግዚአብሔር አዳም እግዚአብሔር እድሜ 950 ሚስት ሔዋን ያደጋ ጊዜ ተጥሪ ክርስቶስ ልጆች እኔና አንቺ ነበር። አዳም መከራዬን አየህልኝ አይደል? መከራዬን አየህልኝ ወይ? ማዘር እንዳሰማ እኔ እንደምንም ሊፊክስ ላ ቪዛው የምንድን ቆይ እንጂ ኢትስ ኦኬ
ብቻ ዋናው ስልኩ ግቢ ውስጥ በጠፋ ብለ ይጸልይ። ዩኒቨርሲቲ ውስጥ ቢሆን ምን ለውጥ? ያው እንግዲህ የተማረ ሰው ዝም ብሎ አይለቀውም ብዬ ነው። አሰብስበው ይመክሯቸዋል። ከዩኒቨርሲቲ ውስጥ ቢሆን ሰው አጥር የማይወስኑ አምላክ ይሆናቸዋል። እና ምንም አትረዳ ነው